ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? አለን መተናል። እንኳን ሰላም ቆያችሁን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ እንዲሁም ሰብስክራይብ ስታደርጉ የደወል ምልክቷን አትርሱ፣ ጫን በሉ። ሁሌም ቪዲዮ በምንለቅን ሰዓት ኖቲፊኬሽን ሁሌም እንዲህ ሲደርሳችሁ እናንተም እየገባችሁ ሰፖርት ማድረጋችሁን አትርሱ። ዛሬ የመጣሁት በቪዲዮ ነውና ይህ የኔ ነው ስላችሁ እኔ የምሰራው እኔን የሚወክል እኔን የሚሄድበት መንገድ ነውና ዛሬ የመጣሁበት የኔ ነው ብያለሁ። የኔ ነው ስላችሁ የምሰራበት ስራ ከምሰራው ስራ ከምኖረው ኑሮ እንድታዩት ማለት ነው። አንድ ሰው ለብሶ ደህና ልብስ ለብሶ ስናይ ዋው ሲያምርበት እንላለን። የሆነ ነገር ሲያደርግ ደግሞ ዋው እንደዚህ ሆኖ እንላለን ከጀርባ። ሶስተኛ ጎን ደግሞ ሳይ አዝኖ ሳይ እንዲህ ምንድነው እሷ እንደዚህ ሆና እያየናት አይደለም እንዴ? እንዴት እንደዚህ ሆነች? እንደዚህ አምሮባት አይተናት የለም? ትናንትና እንደዚህ ስታረግ ስትጨፍር አይተናት የለም? ምን ኮና እንዴት እንደዚህ ይሆናል? የሆነ ሀዝና ስትታይ ማለት ነው። ስለዚህ እንዴት አሁን ማለት ነው አንድ ሰው ውጣ ውረድ አለበት። ለምን ብትሉኝ ማለት ነው ድካም አለበት፣ ህመም አለበት፣ ኪሳራ አለበት፣ ብዙ ነገሮች አለበት። እግዚአብሔርን ግን ማለት ነው አብዛኞቹ ማለት ነው አንድ ሰው ለብሶ አምሮበት ተውቦበት ከወጣ ማለት ነው ያ ሰውዬ እንዴ ተመችቶታል እኮ እሱ እንዴ ምንድነው ስራዋ ነው የሚሉት። ለምን እንዴ ስራውን ከማጣራት ዋው እንዴት አምሮበታል ተመስገን እንዴ እንደዚህ ነው ሰርቶ መለወጥ። በቃ መልካም ነገር መመኘት ማርያም ለመሰላችሁ ይሄን እምላችሁ ብዙ ጊዜ እኔ ላይቭ ስትሪም ላይ ስገባ ተመችቶሻል፣ ስራ የለብሽም ወይ? ስራ አንድስ ምሰሪ አመሲም ቢሮ ነው ምሰሪው፣ አንቺ መዳም ቤት አይደለሽም። ብዙ ነው የሚመጣልኝ እግዚአብሔርን አይደለም። ይኸው የኔን ስራ ይዩት። እንዲህ ነው ላቤን እንደዚህ እየጠረገ የምሰራው። ይህን ስሰራ ደግሞ እንዴት መሰላችሁ? ምግብ እየሰራሁ ነው። ምግብ እየሰራሁ እንትን መሮሃ መሸቀል አልፈልግም። ለምን መሰላችሁ ያልፈለግኩበት ምክንያት ምሮሆ በጣም ነው ራሴን የሚያመኝ ማለት ነው። እና ራሴን ስለሚያመኝ ምንድን ያደረኩት እንትኑን ከፈትኩት፣ መቀዝቀዣውን ሙከየፍ ማለት ነው። እሱን ስከፍቱ ያው እንትን አይልም አይደርስም እኔ ጋር። ከዛ ስለማይደርስ እንደዚህ ሞቀኝ በቃ። ምግብ እያበሰልኩ ነው። በጣም ጋለ ቤቱ በቃ። ለብዙ ሰዓት ቆይቻለሁና የበዓላቸውን ምግብ እየሰራሁ ነውና ለብዙ ሰዓት ስለቆዩ በጣም ሞቀኝ በቃ። ፈጣሪ አሁን እኔን እንደዚህ ሆኜ ካሜራ ላይ ስወጣ በኋላ ላይ አምሮብሻል፣ ተመችቶሻል ነው የምባለው አልኩና ራሴን በራሴ ሳቅሁ እግዚአብሔርን። በነገራችን ላይ ሁል ጊዜም እንደዚህ ላይቭ ስትሪም ላይ ስመጣ የተመቸኝ የደላኝ ስራ የማይኖርብኝ ምናምን ነው የሚመስላቸው አብዛኛው ማለት ነው። አይደንቀኝም። ነገር ግን እንደዚህ ሳይሆን ሰው ባለባበሱ በሰውነቱ ከመገመት ቢያንስ የሆነ ነገር ብንረዳ ከፊቱ ብንረዳ ከፍትፍቱ ፊቱ ነው ያለችው አያቴ። ስለዚህ ያም የተባለበት ከፍትፍቱ ፊቱ ደስታውን ለማየት ነው አይደለም መጀመሪያ ፊቱን ለማየት። ስለዚህ እኛንም ችግራችንን ከፊታችን መረዳት ትችላላችሁ። ተመችቶን አይደለም፣ ተደስተን አይደለም፣ ደልቶን አይደለም። ከባድ ነው ሰው ቤት መስራት ቀላል አይደለም።
በሰው ቤት ውስጥ ተቀምጦ እንቅስቃሴ እያደረጉ ሁሉን ነገር አዩኝ አላዩኝ እንኳን አይደለም ብዙ ነገሮች አሉና ምን ልላችሁ መሰላችሁ? አሁን እዚህ ጋር አንድ ሰው ለብሶ አጊጦ ሲታይ ተመችቶታል አይባልም። ለምን ብትሉኝ ያ ሰውዬ ከጀርባው ብዙ ነገሮች ውጣ ውረዶችን ያሳልፋል። እኔ ጋር ግን ሲመጣ ምን ያደርገዋል? ጠባሳውን፣ ክሳቱን፣ ጉበጠቱን እንዳይታይበት ምን ያደርጋል? ልብሱን ይለብሳል። ያ ሽፍን ያደርግለታል። አያችሁ? ከዚያ ሰውዬ እንዲህ አምሮበታል እላለሁ። አልጸየፈውም፣ አቀርበዋለሁ። ግንስ ከነ ችግሩ ቢመጣ ግን ማለት ነው ብዬ ነው የምሄደው። ለምን እንዲህ እሱ ሁሌም እንደዚህ ነው ብለን የምንሄደው? ማንኛችንም አንክዳትም ይችን ነገር ሁላችንም ነን እዚች ላይ ማለት ነው። ሶ ራሳችንን ካልጠበቅን ማንም ይጠብቅልን። እኔም እንደዛ ነው ያለሁበት። ልክ አሁን እንደዚህ እንደምታዩኝ ከካሜራ ጀርባ ከላይቭ ስትሪም ላይ ከመምጣቴ በፊት እንደዚህ እለፋለሁ፣ እተጋለሁ። እሳት ውስጥ መግባት ማለት ነው የዚህ ውስጥ እንግዲህ። ከዛ ደግሞ እንደገና ላይቭ ስመጣ ላይቭ ስትሪም ላይ ሌላ ሰው ነኝ። ስለዚህ አንድን ሰው ባለባበሱ፣ በአመጋገቡ፣ በሆነ ነገሩ አይተን ቶሎ ለመፍረድ ወይም ደግሞ ቶሎ በአንድ ነገር ላይ ባየንበት በእይታው ላይ ማስወገድ ወይም ደግሞ አይተን መከተል የለብንም ማለት ነው። ኦኬ ይሄ ነገር እኮ ሁላችንም እንለብሳለን፣ ሁላችንም እናጌጣለን አይደለም? ለምንድን? ስለዚህ አንድ ሰው ባለባበሱ ብቻ ሳይሆን ባስተሳሰቡንም ጠጋ ብለን ፊቱን አይተን መረዳት አለብን ችግሩን ማለት ነው። እኔ በዚህ ጋር አሁን ትንፋሽን ራሱ እስከሚያፍነኝ ድረስ ነው። ኢቭን አሁን እዚህ ጋር ማዲያት ራሱ እያወጣብኝ በጣም ተቸግሬያለሁ። እና ለምንድን ነው ማዲያቴ እንዴት ነው የሚጠፋልኝ እያልኩ ማለት ነው። እንዴት ብትሉኝ እንደዚህ ሰርቼ ስወጣ ማለት ነው በቃ የሆነ ንፋስ ሽው ሲለኝ እንትን ይለኛል። ምናልባት ፊቴ ላይ ከታወቃችሁ ኖርማል እንትን ቢሆንም ፊቴ ላይ ይታወቃል። አሁን እዚህ ጋር አሁን ወጥቼ ንፋስ እንትን እያልኩ ነው። በዚህ ሰዓት ግን መጥቶ ማዲያት ነው እንትን የሚል ትርፉ ማለት ነው። ግን መቆም አልቻልኩም እዛ ማለት ነው። ምክንያቱም ልሞት ሆነ። ከምግብ ከምሰራበት ኪችን ውስጥ ወጣሁ። ከዛ ምግብ የምንበላበት ኪችን ደግሞ አለ ሌላ፣ ወደዛ ውስጥ ገባ ማለት ነው። እዛ ደግሞ ትንሽ ይሻላል እና በጣም ከባድ ነው። አንዳንድ ጊዜ እንደዚህ ለፍተን ብዙ ልጆች አሉና አገር ሲገቡ መና ሆኖ ባዶ እጃቸው ሆኖ እንደገና ወደ ስደት ሲመለሱ እዛ ሄደው ደግሞ ሲንከራተቱ ሲያለቅሱ እግዚአብሔር ሆድ ነው የሚብሰኝ። ለነሱ እኔ ሆድ ይብሰኛል። እንዴት ለምንስ ገንዘቡስ ወዴት ሄደላሉ? እንዴት ለፍተን እንዴት ተቃጥለን እንዲህ ሆነ የዚችን ልጅ ገንዘብ የሚበሉ ሰዎች ማለት ነው እግዚአብሔርን በጣም 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 ደም ነው የሚበሉት። ደም እና ምን ልላችሁ መሰላችሁ? አረብ ሀገር የምትሰሩ እህቶቼ በተለይ እህቶች እናንተ ማለት ነው ለእናንተ ትንሽ ልበላችሁ እዚህ ጋር እንዲያውም ከሰራችሁ አይቀር ብራችሁን ያዝ። ወደ ቤተሰብ የሚልካችሁ ብሩ የሚጠፋ ከሆነ እናንተ ያዝ እዙ የያዙት በቃ ያዙት። ስትሄዱ ትይዙታላችሁ። ወይ ደግሞ ወርቅ መግዛት የሆነ ገንዘብ የሚይዝ ነገር መያዝ እንደዛ ማድረግ ማርያምን። ከዛ እናንተ ስትገቡ ሀገር አትሳቀቁም እንዴ? እያየናቸው እኮ ነው። ብዙ ልጆች አሁን እየሄዱ እዛ ሄደው እንደገና ስደት ይመጣሉ። ሁለተኛ ለምን እድሜያችሁን ትጨርሳላችሁ? ሁለተኛ ስለምን ጊዜያችሁን ታቃጥላላችሁ? ሁለተኛ ስለምን በሰው ቤት ትገረፋላችሁ? የምሬን ነው። ሊደም እኮ ነው። ልክ እንደዚህ ተቃጥላችሁ በኋላ ላይ ደግሞ እናንተ ባዶ እጃችሁን ስትሆኑ ሰው ሲገፋችሁ ምን ያህል እንደሚሰማችሁ ታውቃላችሁ? ሰው እንደሌላችሁ ከሰው እንዳልተፈጠራችሁ ነው የሚሰማችሁ። ስለዚህ ገንዘባችሁን እየያዛችሁ ወደ ሀገራችሁ ስትገቡ ቁም ነገር ላይ
ስራ ፈጥራችሁ መስራት ማንም ሰው አያቅተውም። ሰው የሰራውን አያቅተውም። ልምድ መውሰድ ከዚያም ትፍትፍ ማለት በራሳችሁ ስራ መተዳደር ከሰው ቤት ስራ መውጣት። ለምን እንዲህ ተቃጥለን እንደዚህ ቁም ነገር ላይ ካልዋለ ገንዘቡ ተሰርቶ ሄዶ ጠፍቶ የቁም ነገር እየተሰራበት ካላየን ምንድነው ተስፋችን? ምንድነው ተስፋቸው? ምግብ እንኳን በስርዓት አንበላ እየራበን ኩብዝ እንኳን የማያመጡ ሰዎች አሉ። ደግሞ በዛ ላይ ብዙ ነገር አለ። ኧረ ከባድ ነው። ስለዚህ እህቶቼ ገንዘባችሁን እያዛችሁ ወደ ሀገራችሁ ስትገቡ ደግሞ የራሳችሁን ስራ የራሳችሁን ቢዝነስ እየከፈታችሁ በራሳችሁ መስራት ነግበኔ እያላችሁ መሄድ። ምክንያቱም ብዙ ልጆች ታያላችሁ እዛ ሀገር ስንት ልጆች እንትን እንደሚሉ ማለት ነው። ራሳችሁን ጠበቅ አድርጋችሁ ወደ ራሳችሁ ተመልሳችሁ በራሳችሁ ገንዘብ ለመንቀሳቀስ መሞከር። ተመልሶ ስደት ለመምጣት አለመስራት በቃ ምን አባቱ አገር ቤት ገብቶ አግብቶ መውለድ በቃ አይሻልም? አንደኛ ልጅ ከመውለድ ራሱ እኮ ልጅ በልጅነት ይባላል። 35 ዓመት ሆኗቸው ከሳውዲ አረቢያ ይሄዳሉ አይደለም? ከዛ እዛ ደግሞ ሄደው አያት ሆነው ነው የሚወልዱት ልጆቻቸው። ያሳዝናል። ማርያም ወጣትነትን በስደት መጨረስ በጣም ነው የሚያሳዝን። ካለ ከገንዘብ ያለ ከህይወት የለም። ይችን ምድር እኮ የመጣንባት አንድ ጊዜ ነች እና እኛም በራሳችን ወጣቶች ሆነን በራሳችን የምንጠቀማትን ነገር መጠቀም በስርዓቱ የምናደርጋትን ነገር በፐርሰንት ማድረግ። እንደዛ ካደረግን ሁሉ ነገር ይስተካከላል። አብዛኞቻችን ግን ማለት ነው አረብ ሀገር የምንኖር ሰዎች ሁሉ ነገር እጃችን ላይ ያለ አይደለም። ያው ኢትዮጵያ ነዛ አንድ አይደለም። ቢዝነስ እንትን የምታወጪው አስቤዛ ነው ገዛ እናደርጋለን አይደል? ሁሉን ነገር ሄደት ቀለል ባለ ነገር እንገዛለን። ልክ ለኢትዮጵያም እንደዛ ነው። ገንዘቡን ፍስ አድርገን ውር የምናደርገው ማለት ነው። ፊታችን ላይ ማዲያት እየወጣ ጉርጉሩብ እያለን እናቶቻችን ልጅ ሆነው እኛ እናት ሆነን ለምን እነሱ ቢሆኑ ችግር የለውም። ግን እኛ ብዙ ነገር የሚጠበቅብን ሰዎች እያለን ለምን እንደዚህ እስከምንሆን ድረስ ለምን ራሳችን ለምን አንጠብቅም? ራሳችሁን ጠብቁ ነው የምለው። በተረፈ ቪዲዮውንም እንደዚሁ እያያችሁ እያበረታታችሁኝ እናንተም ላይክ ማድረጋችሁን አትርሱ። በመካከል ማስታወቂያ ልስራ ብዬ ነው። ላይክ ማድረጋችሁን አትርሱ። በርቱ፣ ጠንክሩ። እኔ አሁን እንደዚህ በረድ ብዬ ስወጣ ትንሽ ይሻለኛል። ስላልጨረስኩ ነው እንጂ አሁንም ደግሞ ተመልሼ እገባለሁ። ስላልጨረስኩ እንጂ ወጥቼ ሻወር ወስጄ ከዛ ቁጭ ብላ እንደፍታ ራሴን ባረጋጋ ቡና እየጠጣሁ ምንኛ ደስ ባለኝ። ግን ሰው ቤት ነው የምታደርጉታላችሁ። ግዴታ መሄድ አለብኝ። ያን ደግሞ ማጠናቀቅ አለብኝ። በዓላቸው ነው። ያንን መጨረስ አለብኝና ግዴታ እስከሆነ ድረስ ያኔ መስራት አለብኝ። ውዶቼ ጠንከር ብላችሁ ሰርታችሁ ለሀገራችሁ መብቃት አለባችሁ። ሁላችንም መጠንከር ነው ያለብን፣ መበርታት ነው ያለብን። ድካም እያሰብን ጥንቅቅ ማለት አለብንና ስለዚህ ሁላችሁም እየበረታችሁ እየጠነከራችሁ እላችኋለሁ። ለዛሬው እዚህ ላይ ይበቃናል።